ልሂድ እያለ አትሂድ ብላችሁ የምትይዙ ሰዎች ማለት ነው። ዛሬ እውነታውን እንገራችሁ። ሰላም ሰላም! ውድና የተከበራችሁ የዩቱብ ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበድልኝ። እኔ ዛሬ እነግራችኋለሁ ማለት ነው። ልሂድ ያለ እግር ማለት ጓደኛ ይሁን እጮኛችሁ ይሁን ብቻ አላቅም፣ ሴትም ይሁን ወንድም ይሁን ማለት ነው። ልሂድ ብሎ ሲላችሁ ሂድ ነው ማለት ያለባችሁ። ቁም፣ ከኔ ጋር ቆይ ማለት የለባችሁ። ለምን እንደሆነ ታውቃላችሁ? ሚሄድ የተነሳ ልብ ማስቆም አትችሉም። ሚሄድ የተነሳ ልብ ማስቆም አትችሉም። ልሂድ ያለውን ለእናንተ ምን እንደሆነ ማሰብ አለባችሁ። አንደኛ ደረጃ ስትሄዱ የሆነ የተሻለ ነገር አላችሁ ማለት ነው። ያንን ሰውዬ እናንተን ትቶ ሲሄድ የተሻለ ነገር አላችሁ። ፈጣሪ የሆነ የሚሰጣችሁ ነገር አለ ማለት ነው። ስትወዱት ስታከብሩትን ጥሏችሁ ለመሄድ መንገዱ ጨርቅ ያርግለት፣ ይሂድ። አው ተውት፣ ይሂድ ወዳጄ፣ ይሂድ። ጥላህን ማቆም አትችልም። ልክ እንደ ጥላ ነው። እንደዛን አይነት ሰው ከአንተ ጋር ቆሞ ሌላ ቦታ ነው ያለው። ያንን ስለሆነ ከጥላ ጋር መቆም አትፈልጉም አይደል? ያንን ስለሆነ እናንተን ከጥላ ጋር መቆም ካልፈለጋችሁ ሂድ በሉት፣ ሂድ በሉት። ለእናንተስ ያዘጋጀውን ፈጣሪ ራሱ ያውቀዋል። ለእናንተ የተሻለ ነገር አለው። አትፍሩ፣ ልሂዳችሁ አትፍሩ። ለምን ሲላችሁ ጥያቄውን ተቀበሉት በቃ። ምክንያቱም አንድ ነገር ልክ እንዳመጣው ነው የምንቀበለው እንጂ ለምን ብለን በጉልበታችን ታግለን የምናስቀምጠው ነገር አንዳችም ነገር የለም። ጉልበት ለእንትን ነው እንጂ ለጠላት ነው እንጂ ለፍቅር ጉልበት አያስፈልግም። ለወዳጅነት ጉልበት አያስፈልግም። ወዳጄ፣ ጉልበትን መጠቀም የምትፈልጉ ሰዎች አትሂድ። አንተ ከሌለህ ወይ አንቺ ከሌለሽ መኖር አልችልም። ትችያለሽ። ለምን አትችይም? ትላንትና ያንን ሰው ሳይኖር መኖር አልቻልሽም? ትችላላችሁ። በደንብ ነው የምትችሉት። በእናንተ መሀል ላይ መጥቶ ትላንትና የሰጣችሁ ማን ነው? ፈጣሪ ነው። ዛሬ የሚወስደው ማን ነው? ልክ እንደዛው እሱ ወረተኛ ነው። የእናንተ ያላለውን ነገር ማስቆም ማለት ልክ በረከታችሁ መጥቶ በእጃችሁ ልትቀበሉ ሲሆን እሱ ማቆም ማለት ነው። በቃ ይሄንን ወቁ። እናንተ ማስቆም ሳይሆን እሄዳለሁ ያለ ሰው ተቀመጥ አንለውም። ለምን? ከኛ ጋር አይደለም። ከአንተ ጋር ሳይሆን ቀፎ ታስቀምጣለህ እንዴ? ቀፎ ምን ይሰራል? ቀፎ ከምናስቀምጠው ራሳችንን ብንችል ያንን ሰው እሄዳለሁ ሲል መንገዱን ሲጀምር ይሳካልህ በሉት። የተሻለዋለሁ ኑ ልንገራችሁ ወዳጆቼ፣ ወንድም ሆንክ ሴትም ይሄንን ስነግራችሁ የምታዳምጡ ሁላችሁ ማለት ነው። ይሄንን ስናገራችሁ ደግሞ ላይክ፣ ሰብስክራይብ እንዳትረሱ፣ ሼር እንዳትረሱ ወዳጆቼ። ለእናንተ ምንም ዋጋ ላይኖረው ይችላል፣ ግን ለእኔ ትልቅ ዋጋ አለው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ውዶቼ፣ በኮመንት ማለት ነው። እወዳችኋለሁ ሁላችሁ። ይሄንን ደግሞ ምላችሁ ዛሬ ለእናንተ ይጠቅማል ብዬ ስላስብኩ ነው። ብዙ ሰዎችን ለምን ትሄዳለህ፣ ለምን ትሄጃለሽ እያሉ ብዙ ሰዎችን እንደዛ ማስቆም የሚፈልጉ ሰዎች አሉ። ሆኖም ግን መቀመጥ ያልፈለገ ልብ ማስቆም ማለት ጥሩ አይደለም። ለአንተ ለበኋላህም ጥሩ አይደለም። በግድ ሊቀመጥልህ ይችላል፣ ግን ይዛህ የምትቀምጠው ነገር አስበኸዋል ወይ አስበሽዋል? ቀፎ ነው። ቀፎ ይዛችሁ መቀመጥ ካልፈለጋችሁ ይሄዳለሁ ብሎ የተነሳ በቃኝ ብሎ የተነሳ ልብ ማስቆም የለባችሁም። ለምን? ሚሄድ እግር ይሂድ። ምክንያቱም እናንተ የተሻለው ፈጣሪ አዘጋጅቶላችኋል። ይሄን ብዙ ጊዜ ያንን ሰው ሲሄድ ሌላ ምትክ ያለው ሰው ያለው አይመስለንም። ትላንትና ሳውቀሽዋል። ያንን ልጅ አውቃታል። ያቺን ልጅ ሴትም ትሁን ወንድም ይሁን፣ የሴት ጓደኛም ይሁን የወንድ ጓደኛም ይሁን፣ ቤተሰብ ጭምር ይሁን፣ የራስሽ ጉዳይ ነው ሲልሽ አንቺም ዝም በይ።
እንዴ? እሱን ያለውን ልብ አንቺ የለሽ? እሷን ያላትን ልብ አንተ የለህም? ያንን ስለሆነ እሄዳለሁ የሚል ልብ አታስቆዩት፣ አታዘግዩት ነው ምላችሁ። እኛ ጥላችን ማቆም አንችልም። በየጊዜው ይዞራል፣ ይሽከረከራል። ከአንድ ቦታ ስንቆም ይዞራል፣ ጊዜውን ጠብቆ ማለት ነው። ይህንን እንዳይሆንባችሁ ከእናንተ ጋር የተቀመጠው ቀፎ ስታሳድዱ ኦሪጂናሉ ነገር ያመልጣችኋል። ኑ ልንገራችሁ፣ አትፎገሩ። ብዙ ጊዜ በህይወታችሁ ላይ ብዙ ነገር ሊኖር ይችላል። ብዙ የሚከብዳችሁ ነገር ሊኖር ይችላል። ያንን ሰው ወይ ወደሽው ሊሆን ይችላል፣ ብቻ አላቅም፣ ወይ ወደሃት ሊሆን ይችላል። ግን እሷ አልፈልግህም ካለች ምን አስቆየ? ማትፈለግበት ቦታ ምን አስቆየ? አንተ እኮ ውድ ነህ፣ አንቺ እኮ ውድ ነሽ። ምን አስቆያችሁ? የማያድሩበት ቤት አያመሻሹበትም አይደል የሚባለው? የማታድሩበት ቦታ ወይ ያንን ሰው ካላዛለቃችሁ ከናንተ ጋር ለመሆንና ለመኖር ፍላጎት ከሌለው ያንን ሰው በግድ ማዘግየት ማለት ጥሩ አይደለም። እሄዳለሁ ካለ ይሄድ። እኔ ለራሴ በቂ ነኝ፣ እኔ ለራሴ ውድ ነኝ። ራሳችሁ ርካሽ አታድርጉ። እሄዳለሁ ሲል ይሄድ። ራሳችሁ ርካሽ አታድርጉ። ብዙዎቻችሁ ያለሱ ማንም የለም ትላላችሁ፣ ያለሷ ማንም የለም ትላላችሁ። አለ የተሻለው አለ። ከሷ የተሻለችዋ ያመጣልሃል እሷ ብትሄድ። ሆኖም ግን እንዳትገፋት። ብድር በምድር ነው፣ አለቀ። በዚህ ሰዓት በህይወት እስካለህ ነው የምትቀበለው ያንን ነገር። ሞተ ሳይሆን በህይወት ኖረ ታየዋለህ። እሷ ጥሩ የምታደርግልህ ነገር የምትንከባከብህ ሆና አንተ ትተሃት ከሄድክ አንተ ነህ እንትን ያልከው። እሷ አይደለች። እሷ ማንም ማይፈልጋት ሊመስላት ይችላል፣ ወይ አንተንም እንደዛው ሊመስልህ ይችላል። ግን እራሳችሁ ርካሽ አታድርጉ። የሚሄድ መንገደኛ የሆነ እግር ለማስቆም አትሞክሩ። የትኛውም ነገር በፍቅር ነው እንጂ በጦርነት አይደለም። በፍቅር ነው የትኛውም ነገር የሚሆነው። የሰው ልጅ ዝም ብሎ ማቆም ማዘግየት፣ ወይ ዝም ብሎ ማዘግየት ትችያለሽ። ለምን ጊዜሽስ ትጨርሻለሽ? ከእንደዛን አይነት ሰው ጊዜሽ ለምን ታባክኛለሽ? ለምንስ ታባክናለህ? መሄድ የፈለገ እግር ማዘግየት ማለት ራሱ ችግር አለው፣ መዘዝ አለው። ያንን መዘዝ ሊመጣበት ትፈልጋለህ? መጎዳትን ትፈልጋለህ? ነገ ቀን የበለጠው ነገር እሷን አዘገይት ማለት እሷ ዘግይታ ወይ እሱን ዘግይቶ ያንቺ የሚጠቅም ነገር አለ? እስከ መጨረሻው ድረስ አንድ እህል ተዘርቶ በኋላ ዘር ካልሰጠ፣ ጤፍም ይሁን በቆላም ይሁን የተለያዩ ነገራቶች ቢዘሩ እህል ካልሰጠ ያንን አይረባም አይደል እንዴ? ልክ እናንተ የምትጀምሩትን አትሄድ የምትሉትን እግር ልክ እንደዛ ነው። መጨረሻውን ውድቀት ነው እንጂ እንትን የለውም። ኑ ልንገራችሁ፣ ብዙ ጊዜ ከራሳችሁ ጋር ተመካክራችሁ ከራሳችሁ ጋር እንትን ብላችሁ ያለዛ ሰው ደግሞ ህይወት ክብድ ያለ የሚመስላችሁ ማለት ነው። እሱ ይሄድ የተሻለው አለው፣ እሷ ትሄድ የተሻለው አለ። ያንን ሰው አልፈልግም ብሎ ሲነሳ ሂድ። ራስህን አታርክስ፣ ራሳችሁ አታርክሱ። ወንድም ሆናችሁ ሴትም ሆናችሁ ራሳችሁ አታርክሱ። አልፈልግም ሲል አንተ አልፈልግም ካለህ ሰው ምን ልታደርግ ትቀመጣለህ? ምን ልታደርጊ ትቀመጫለሽ? ከማይፈልጋችሁ ሰው ሳይሆን ከሚፈልጋችሁ ሰው ነው መሆን ያለባችሁ። የማይፈልጋችሁ ሰው ልታዘገዩት ትችላላችሁ ብያችኋለሁ። ሆኖም ግን የእናንተ ይጠቅማል ማለት ሳይሆን የእናንተ ጉዳት ነው የሚሆነው። እስከ መጨረሻው ጸጸት ይሆንባችኋል። ማንነታችሁን እድሜያችሁን ትጨርሳላችሁ። ያንን ከሚሆነው በጊዜ ቦታ ብትፈልጉ አይሻልም? በጊዜ ቦታችሁን ብትፈልጉና ብትመርጡ አይሻልም? ከመርከሳችሁና ከመውደቃችሁ የእናንተ ማንነትን ከሚጥል ሰው ያንን ከሚሆነው ራሳችሁ